ሰላም ውድ የፍሬሽማን ትሪክስ ቤተሰቦቻችን እንዴት ናችሁ? ዛሬ ከኔ ጋር ማትማቲክስን ለፍሬሽማን ኮርስ መማር እንጀምራለን አብረን። ይሄ ቻፕተር በቅድሚያ ክላስ ኢንትሮዳክሽን ይኖረናል። ክላስ ኢንትሮዳክሽኑ ሁለት አይነት ሞጁል ነው ያለው። ተያያዥነት አላቸው፣ የተወሰነ የሚለያዩበት ቻፕተሮች አሉ። ማትማቲክስ ፎር ናቹራል እና ማትማቲክስ ፎር ሶሻል ሳይንስ ተብሎ ይከፋፈላሉ። ኮርስ ኮንቴንቶችን በምን መልኩ ብትዘጋጁ አመቱን በውጤታማነት ማሳለፍ እንደምትችሉ አንዳንድ ነገሮችን ልንገራቸው በቅድሚያ። ናቹራልም ሶሻል ላይም ያለ ሞጁል 4 ቻፕተሮች ያሉት። በናቹራል በኩል ስንጀምር ዩኒት 1 ላይ ያለው ፕሮፖዚሽናል ሎጂክ ኤንድ ሴት ቲዮሪ ይላል። ይሄ ሎጂክ የሚለው ቶፒክ አሁን በአዲሱ ካሪክለም አይ ቲንክ ያለ አይመስለኝም። በኦልድ ካሪክለም 11ኛ ክፍል የነበረ ቶፒክ ነው። ሎጂክ የሚባል ኮርስ ትማራላችሁ። ምክንያታዊነት ነውና በሂሳብም ሂሳባዊ አመክንዮ የሚባል አለ። ሂሳባዊ አመክንዮ የሚባለውን ኮንሴፕት የምትማሩበት ነው። ሲምፕል ነው። በተለይ በኦልድ 11ኛ ክፍል ተምራችሁ ያለፋችሁ ተማሪዎች በጣም ነው የሚቀላችሁ። ዜን ሴት ቲዮሪ ነው ሌላኛው። ሴት ቲዮሪ 9ኛ ክፍል ላይ ተምራችሁታል። ስብስብ ተብሎ በአማርኛ ታውቁታላችሁ፣ እሱ ነው። ይህም ሲምፕል የሆነ ቶፒክ ነው። ዩኒቱ ደግሞ ስንመጣ ዘ ሪል ኤንድ ኮምፕሌክስ ነምበር ሲስተም ይላል። ስለ ቁጥሮች ስንማር ነምበር ሲስተም ስናነሳ ሁለት ነገር አብሮ ይነሳል። ቁጥሮች በሁለት ይከፈላሉ፣ ሪል ነምበር እና ኮምፕሌክስ ነምበር ወይም ደግሞ አንሪል ነምበር ተብለው። ሰው ሪል ነምበር ምንድን ነው ስንል 9ኛ ክፍል ላይ ቀጥታ ኮፒ የተደረገ ቶፒክ ነው የምናገኘው። እንዴት ነው ነምበር ኦፍ ሴቶችን እንዴት ነው ኖቴሽን የምናደርገው? ናቹራል ነምበር፣ ሆል ነምበር፣ ኢንቲጀር፣ ራሽናል ነምበር፣ ሪል ነምበር፣ ከዛ ደግሞ ኮምፕሌክስ ነምበር፣ የናቹራል ነምበሮች ጂሲኤፍ እና ኤልሲኤም ማፈላለግ፣ ክሎዥር ፕሮፐርቲዎች በተለያዩ ኦፕሬሽኖች ምን እንደሚመስል የምናይበት ነው። ከዛ ትንሽ ከበድ የሚል ማትማቲካል ኢንዳክሽን የሚባል አለ። ማትማቲካል ኢንዳክሽን የሚባል ፕሪንሲፕል አለ፣ የማትማቲክስ ፕሪንሲፕል አለ። እሱም በመጠቀም የተለያዩ ፎርሙላዎችን ፕሩቭ የምናደርግበት ነው። ይሄ ቻፕተር ትንሽ ዜጋችን ለየት አድርገን እናያታለን። ከዛ ውጭ ያለው ወይዘር ጊቭን ሪል ነምበር ኢዝ ራሽናል፣ አንድ ቁጥር ተሰጥቷችሁ ያ ቁጥር ራሽናል ነው አይደለም የምትሉበት አለ። ኮምፕሌክስ ነምበር የሚቀመጡት ሪል ነምበሮች በምን ይቀመጣሉ? በነምበር ላይ ይቀመጣሉ አይደለ? ኮምፕሌክስ ነምበሮች ደግሞ ኮምፕሌክስ ፕሌን አለ። በኮምፕሌክስ ፕሌን እንዴት ነው ማስቀመጥ የምንችለው እነሱን የሚለውን ታያላችሁ። ከዛ ኮንቨርት እሺ፣ እና እሱን በኮምፕሌክስ ፕሌን ላይ ማስፈር ትማራላችሁ። ከዛ ደግሞ ኮምፕሌክስ ነምበሮችን ፖላር ፎርም የሚባል አለ። በፖላር ፎርም እንዴት ታስቀምጣላችሁ? ባይ ዘ ወይ አብዛኛው ቶፒኮች 11ኛ ክፍል የተዘጋጁት ስፔሻሊ የፍሬሽማን ሞጁል የተዘጋጁ ኦልድ ካሪክለም ቤዝ ስለሆነ ለዛ ነው። እንደ ሪፈረንስም ኦልድ ካሪክለም መጽሐፍቶች የምትጠቀሙ እመክራለሁ። ሞጁላችሁም ጥሩ ነው። የፍሬሽማን ሞጁልም በጣም አሪፍና ሰፊ ብዙ ጥያቄዎችም ያሉበት ነውና ብዙ አያሳስብም። ዜን ኮምፕሌክስ ነምበሮች ላይ ሩት መፈለግ አለ። ልክ ሪል ነምበር ሩት ይፈለግ አይደለ? ኢኩዌሽን ሊነር ኢኩዌሽን ላይ ልክ እንደዛ ሁሉ ኮምፕሌክስ ነምበር ላይ ሩት ይፈለጋል። ወደ ኢንዱስትሪ ስንገባ የምናገኘው ፋንክሽን ነው። ፋንክሽን በቅድሚያ ሪሌሽን እና ፋንክሽን ዴፊኒሽኑ ምን ይመስላል፣ ዶሜን እና ሬንጅ አፈላለግ፣ የሪሌሽን ኢንቨርስ፣ ፖሊኖሚያል። ከፖሊኖሚያል በኋላ ደግሞ አንድ ፋንክሽን ኦንቱ እና ዋንቱ ዋን ከሆነ ፋንክሽን ኢንቨርቴብል ይባላል አይደለ? አንድ ፋንክሽን የኢንቨርቴብል ፋንክሽኖችን ኢንቨርስ አላቸው። የነዛን ኢንቨርስ እንዴት እንፈልጋለን? ፖሊኖሚያል ላይ በሰፊው አለ። ራሽናል ፋንክሽን አለ፣ ኤክስፖኔንሺያል፣ ሎጋሪዝም፣ ትሪጎኖሜትሪክ፣ ሃይፐርቦሊክ። እነዚህ በጣም ሰፊ እንትኖች የሚያተኩሩበት ቦታ ነው ይሄ ቻፕተር ዩኒት 3። ዩኒት 4 ደግሞ ስንመጣ አናላይቲክ ጂኦሜትሪ ይባላል። ይሄም አሁን 11ኛ ዩኒት 3 የነበረ ኦልድ ካሪክለም ላይ የነበረ ቶፒክ ነው። በአሁኑ አብዛኞቻችሁ በዲዩን የተማራችሁት ይሄን ቶፒክ አልተማራችሁትም። ይሄ ቤዚክ የሆነው ጂኦሜትሪ አለ አይደለ? ኮኦርዲኔት ጂኦሜትሪ በኮኦርዲኔት ፕሌን ላይ ስናሰፍር ከፖይንት ተነስተን ከዛ ስትሬት ላይን አለ፣ ዜን ሰርክል አለ። እነሱ አልፎ ደግሞ ኮኒክ ሴክሽን የሚባሉ ፊገሮች እነ ፓራቦላ፣ ኢሊፕስ እና ሃይፐርቦላ እነሱ ላይ ገብተን የምንማርበት ሁኔታ ነው ያለው። እነዚህ ናቸው። እንዴት ነው አሰስመንት የሚያዘው ብለን ስናይ አሳይመንት ይሰጣቸዋል። አሁን አስተማሪዎቻችሁ በምን መልኩ ውጤት ይዛሉ የሚለውን ስንመለከት አሳይመንት ይሰጧቸውና ያንን አሳይመንት ከ20% ወይም ደግሞ ከ10% ይይዙታል። አሳይመንቱ ማለት ነው። የሚሰጠው አሳይመንት ያው ኢንዲቪዥዋል አሳይመንት ነው እስከማውቀው እኛ አዲስ አበባ ዩኒቨርሲቲ የተማርኩት እና የዛኔ እንደዛ ነው የነበረው። አሳይመንት አለ፣ ኩይዝ አለ። ደግሞ ኩይዝ ከ10% ከቻፕተሯ ነው። ብዙ ጊዜ ከቻፕተሯ ነው ኩይዝ የሚሰጠው 10% አለ። ከዛ ሚድ ፈተና አለ። ሚድ ፈተና ከቻፕተር 1 ኤንድ ከቻፕተር 2 ነው የሚሆነው። እሱ ደግሞ 30% ይይዛል።
የአስተማሪዎች እንትን ሊለያይ ይችላል። ፋይናል የትኛውም ግቢ ላይ 50% ነው። አንዳንዶች 40% ሊያደርጉ ይችላሉ እዚህኛው ላይ ሞር ቀድመው ከያዙ እና የሚደብረው ነገር ምንድነው የግቢ ማትስ እና ፊዚክስ ፈተና ብላንክ ስፔስ ነው። ብላንክ ብሎ ይተውታል ማለት ነው። ሰርተህ አሰራሩን አሳይ አይነት ኢኩዌሽኖች አሉ። እንዲሁም ደግሞ የመጨረሻ ስፔሲፊክ የሆነችውን መልስ አስቀምጥ ይላሉ። ጥንቃቄ ይፈልጋል፣ በደንብ ፕራክቲስ ይፈልጋል ማለት ነው። ጥያቄዎች ይደገማሉ። መጽሐፎቻችሁ ላይ ኖቶች አሉ፣ ኤግዛምፕሎች አሉ፣ ከዛ ደግሞ ኤክሰርሳይሶች አሉ። እነዛን ከሰራችሁ ሌላ ምንም አይነት ተጨማሪ ነገር አያስፈልጋችሁ በቂ ስለሆነ ማለት ነው። የትኛውም አይነት ጥያቄ ከኤክሰርሳይስ እና ከኖት ውጭ አይወጣም። የኤክሰርሳይሱ መልሱ እናንተ ናችሁ የምትሰሩት። መጽሐፉ ላይ ያለው ወይም ሞጁሉ ላይ ያለው ኖት አለ፣ ኤግዛምፕሎች አሉ፣ ከዛ ኤክሰርሳይዝ ብሎ ያልፈዋል። ኤክሰርሳይሶቹን ከሰራችሁ እና አስተማሪዎቻችሁ ወርክሺት ነገር ይሰጧችኋል። እሱን ከሰራችሁ በቃ በደንብ ነው የምትሰሩ። የጥያቄዎቹ አይነት ቾይዝ ይኖራል። ሾርት አንሰር ከነሰሰሪ ስቴፖች አንድ ስቴፕ አንድ ማርክ የሚይዝበት። እኔ የማስታውሰው ፋይናል ምናምን ላይ 5 ትሩ ፎልስ ነገር ከዛ አንድ 10 ምርጫ ዜን አጭር መልሶቹ 3 መሰሉ ጥያቄዎቹ። ልክ በዛ መልኩ አንዱ በጣም ነሰሰሪ ስቴፕ አሳይ ስለሆነ አንዱ ጥያቄ በውስጡ አጭር መልሱ ነው ወደ 6 አይነት ይይዛል። 6ቶቹ 3 ማርክ የሚይዙበት አስታውሳለሁ። ስፔሻሊ ማቴማቲካል ኢንዳክሽን ላይ ማለት ነው፣ ሚድ ፈተና ላይ አስታውሳለሁ። እና እንደዛ አይነት ነገር ነው ያለው። ሁሉንም ከስር ከስር አሁን ለግቢ ተማሪዎች ከስር ከስር ነው የሚመክረው። ሶሻል ላይ ምን አዲስ ነገር አለ ስንል ቻፕተር 1 ተመሳሳይ ነው ሙሉ በሙሉ። ቻፕተር 1 ላይ ልዩነት የላችሁም፣ ተመሳሳይ ነው። ቻፕተር 2 ላይ ስንመጣ ሪል ነምበር ሲስተም እና ቅድም ያየነው ሪል ነምበር ሲስተም እና ፋንክሽን አለ አይደለ? ደስ የሚለው እዚህ እናንተ ጋር ኮምፕሌክስ ነምበር ቀርቶላቸዋል። ኮምፕሌክስ ነምበር የለም። ኮምፕሌክስ ነምበር ብዙ ፕሩፍ አለው ምናምን ትንሽ ያስቸግራል፣ ግን ከገባችሁ ደስ ይላል። እሱ ቀርቶላቸዋል። ፋንክሽን ቅድም ያየነው የናቹራል ላይ ያለው ፋንክሽን ሙሉ በሙሉ እዚህ ጋር አለ ማለት ነው። ወደ ዩኒት 3 ዝቅ ስንል ማትሪክስ ኤንድ ነምበር ሲስተም ይላል። አይ ቲንክ ማትሪክስ ኤንድ ዲተርሚናንት መሰለኝ፣ በስተት ነው ነምበር ሲስተም ያልኩት። ማትሪክስ ኤንድ ዲተርሚናንት ነው ይሄንኛው 11ኛ ክፍል አዲሱ መጽሐፍም ኦልድ መጽሐፍም ያለ ቶፒክ ነው። እዛ ላይ ያለው ቀጥታ ኮፒ ነው የተደረገው፣ የተለየ ነገር የለም። ስፔሻሊ እዚች አካባቢ ላይ ያተኩራሉ አስተማሪዎች። ያው የግቢ አስተማሪዎች ከባድ የሆነ ቦታ ሲያገኙ ያን ቦታ ይወዱታል። በቃ ያንን ቦታ በከፍ ያለ ማርክ የሚይዝ አድርገው ፈተና ላይ ያወጡታል። እነዛ ቦታዎች ላይ ትኩረት ማድረግ ያስፈልጋል። ስፔሻሊ እነዚህ ነሰሰሪ ስቴፕ አሳይ የሚባል ኢኩዌሽኖችን በኤሌመንታሪ ሮ ኦፕሬሽን ፎርም፣ በሬዱስድ ሮ ኤችኤልኤም ፎርም ማትሪክሶችን ስሩ እያሉ ያመጣሉ ፈተና ላይ እና ጥንቃቄ ይፈልጋሉ ለማለት ነው። ወደ ዩኒት 4 ስናልፍ ደግሞ እናንተ ጋር ኳልኩለስ ነው ያለ። 12ኛ ክፍል ኮፒ ነው የሚያደርጉት። እዚህ ጋር ግን የሚለየው ምን መሰላችሁ? ኢንተግራል ላይ የኢንተግራል አፕሊኬሽንም አለ። 12ኛ ክፍል አዲሱ መጽሐፍ የኢንተግራል አፕሊኬሽን የለም። ኢንተግሬሽን ብቻ ዝም ብሎ እቺ ቤዚክ የሆነችው አለች አይደለ? እናንተ ኳድራቲኳ ብቻ ነች ያለች። እዚህ ጋር ኢንተግሬሽን ሙሉ፣ ከዛ ደግሞ የኢንተግሬሽን አፕሊኬሽን አለ፣ ልክ እንደ ደሪቬቲቭ ማለት ነው። እሱን ነገር እናየዋለን። ሲምፕል ነው፣ አብረን የምናየው ይሆናል ሲደርስ ጊዜው እና እነዚህ ናቸው። ሶሻል ላይ በተመሳሳይ የሚይዙበት መንገድ አንድ አይነት ነው። ዜን ብዙ ዩኒቨርሲቲዎች ማትማቲክስ ፎር ናቹራል ቀድሞ ይሰጡታል። ማትማቲክስ ፎር ሶሻል ደግሞ ትንሽ ዘጌት ያደርጉታል። ወደ ክላሳችን እናልፋለን ማለት ነው። ቻፕተር 1 ፕሮፖዚሽናል ሎጂክ ኤንድ ሴት ቲዮሪ ነው። በውስጡ ምን ምን ይይዛል? በቅድሚያ ከሎጂክ ነው የምንጀምረው። ሴት ቲዮሪ በቀጣይ ፓርት እናየዋለን። ሎጂክ አሁን እንደ አዲስ ነው የማስተምራቸው። 11ኛ ክፍል ብትማሩት ቀላል ነበር። ሎጂክን እንጀምራለን። በዚህ ሎጂክ በሚለው ስር ማወቅ ያለባችሁ ነገሮች፣ በቅድሚያ ፕሮፖዚሽንን ከሴንቴንስ መለየት መቻል አለባችሁ። ማንኛውንም የማትማቲክስ ሂሳባዊ አረፍተ ነገር ማንኛውንም አረፍተ ነገር ከሂሳባዊ አረፍተ ነገር መለየት መቻል አለባችሁ። 5ቱን ሎጂካል ኮኔክቲቮች ትለያላችሁ። ዜን ፕሮፖዚሽን ላይ ትሩዝ ቫሊዩ ይባላል። ትሩዝ ቫሊዩ ታውቃላችሁ። ስፔሻሊ ሎጂካል ኮኔክቲቮችን በመጠቀም ትሩዝ ቫሊዩ መስራት፣ ትሩ እና ፎልስ ያሉ መስራት ነው። ዜን ለ5ቱ ሎጂካል ኮኔክቲቮች ኮምፓውንድ ፕሮፖዚሽን በሚሆኑበት ጊዜ ይሄ ማለት የሂሳባዊ አረፍተ ነገሮች 3፣ 4፣ 2 እና ከዛ በላይ ሲሆኑ ማለት ነው። እነሱን ኮምፓውንድ ፕሮፖዚሽን መስራት ትለማመዳላችሁ። ለኮምፓውንድ ፕሮፖዚሽን ደግሞ ትሩዝ ቫሊዩ ትፈልጋላችሁ። ዜን ኮምፓውንድ ፕሮፖዚሽኖቹ ዌዘር ታውቶሎጂ ኦር ኮንትራዲክሽን እያላችሁ ትለያላችሁ። አንዴ ደግምላችኋለሁ።
አንድ ተማሪ ይሄ ፕሮፖዚሽናል ሎጂክ የሚለው ብቁ ነኝ ብሎ ካሰበ ምን ማወቅ መቻል አለበት? አንደኛ በፕሮፖዚሽን እና በሴንቴንስ መካከል ያለው ዲፈረንስ ማወቅ መቻል አለበት። ኢንክሉዲንግ ኦፕን ፕሮፖዚሽን ወይም ኦፕን ስቴትመንትን ጨምሮ 5 ሎጂካል ኮኔክቲቮችን በደንብ አንደርስታንድ ማድረግ መቻል አለበት። የእነዚህ ሎጂካል ኮኔክቲቮች በሂሳባዊ አረፍተ ነገር ላይ ሲተገበሩ ያላቸው ትሩዝ ቫሊዩ ማወቅ መቻል አለበት። ከዛ ደግሞ 5ቱ ሎጂካል ኮኔክቲቮች በመጠቀም ቅድም አንድ ሂሳባዊ አረፍተ ነገር የነበረው ሁለትና ከዛ በላይ ሂሳባዊ አረፍተ ነገሮች በማያያዝ ኮምፓውንድ ፕሮፖዚሽን መስራት አለበት። የነዛን ኮምፓውንድ ፕሮፖዚሽን ደግሞ ሂሳባዊ ዋጋ ማወቅ መቻል አለበት፣ ወይም ትሩዝ ቫሊዩ ማወቅ መቻል አለበት። ከዛ ደግሞ የኮምፓውንድ ፕሮፖዚሽኖችን ሂሳባዊ ቫሊዩ ሲያውቅ ወይዘር ታውቶሎጂ ወይም ኮንትራዲክሽን ታውቶሎጂ ከተባለ ሁሉም ትሩ ነው። ሁሉም ቫሊዩ ትሩ ከሆነ ኮንትራዲክሽን ደግሞ ፎልስ፣ ሁሉም ቫሊዩ ፎልስ ከሆነ ኔዘር ታውቶሎጂ ኖር ኮንትራዲክሽን የሚባለው ደግሞ ሁሉም ትሩ የሆነ የሚያፈርስ አንድ ካለ እንደዛ ይባላል። ኤኒዌይስ ወደ ክላሱ እንገባለን። በቅድሚያ ፕሮፖዚሽን ምንድን ነው? እዚህ ጋር አረፍተ ነገሮች አሉ። ቱ ኢዝ አን ኢቨን ነምበር ትሪያንግል ሃዝ 4 ሳይድ ኢምፔረር ሚኒሊክ ኤት ቺክን ሶፕ ዘ ናይት አፍተር ዘ ባትል ኦፍ አድዋ። እግዚአብሔር ይባርክ። ጊቭ ሚ ዛት ቡክ፣ መጽሐፍ ስጠኝ። ስም ማን ነው ይላል። ኤኒዌይስ አሁን የመጀመሪያዎቹ ሶስቱ ምንድን ናቸው? ዲክላሬቲቭ ሴንቴንስ ይባላሉ ወይም ደግሞ ስቴትመንት ይባላሉ። ስቴትመንት ወይም ዲክላሬቲቭ ሴንቴንስ የሚባሉት ኤዘር ትሩ ኦር ፎልስ ሊባሉ የሚችሉ ኖት ቦዝ፣ ሁለቱንም ሳይሆን አንዱን ብቻ። ሁለት ኢቭን ነምበር ነው ትሩ አይደለ? ትሩ ነው አይደለ? ትሪያንግል ሃዝ 4 ሳይድ ፎልስ ነው። ኢምፔረር ሚኒሊክ ኤት ቺክን ሶፕ አት ዘ ናይት አፍተር ባትል ኦፍ አድዋ። ኢምፔረር ሚኒሊክ ከአድዋ ጦርነት መልስ የዶሮ ሾርባ በልቷል ይለናል። ወይ በልቷል ወይ አልበላም፣ እኛ ማወቅ አይጠበቅብንም። አሁን እዚህ ጋር ሎጂክ ላይ ያንን ነገር ግዴታ ማወቅ አይጠበቅባችሁ። ፎከስ የምታደርጉት እዚህ የተሰጣቸው ነገር ላይ ብቻ። ወይ በልቷል ወይ አልበላም አይደለ? ዴፊኒሽኑ ምንድነው? የፕሮፖዚሽን ዴፊኒሽን ትሩ ወይም ፎልስ ሊሆን የሚችል ነገር ግን ቦዝ መሆን አይችልም። ትሩ እና ፎልስ ሊባል ይችላል፣ ቦዝ ግን መሆን አይችልም። ሁለቱም ግን መሆን አይችልም። አሁን ሁለት ኢቭን ነምበር ነው የሚለው ትሩ ወይም ፎልስ ሊባል ይችላል፣ ሁለቱንም ግን መሆን አይችልም። ትሪያንግል 4 ጎን አለው፣ ትሩ ኦር ፎልስ ይባላል። ያ ኢምፔሪያል ሚኒሊክ በዛ ሰዓት በልቷል ወይም አልበላ። ከበላ ትሩ ነው አይደለ? ካልበላ ደግሞ ፎልስ ነው። ሁለቱንም ግን ሊሆን ይችላል አይችልም። ሁለቱንም ሊሆን ይችላል አይችልም። እንደዚህ አይነት ኬዝ አለው ቦዝ የሚለውን ላሳያችሁ። ለምሳሌ ኤክስ ኢዝ ኢቭን ነምበር፣ ኤክስ ኢዝ ኢቭን አን ኢቭን ነምበር አልኩኝ። ትሩ ነው ፎልስ? ይሄ መጀመሪያ ኤክስ ማወቅ መቻል አለባችሁ። ዩሲ እንደዚህ አይነቶቹ ኔዘር ኦር ኖር ናቸው። በተመሳሳይ ሰዓት ቦዝ ማለት እነዚህ ናቸው። ትሩ ሊሆኑ ይችላሉ፣ ፎልስም ሊሆኑ ይችላሉ። ዲፔንድ የሚሆኑት በምንድን ነው? እነዚህ አይነቶቹ ኤክስ ኢዝ አን ኢቭን ነምበር የሚለው እኛ በኤክስ ቦታ 3ን ብናስገባ ፎልስ ይሆናል። በኤክስ ቦታ ሌት ኤክስ ኢኳል ቱ 3 ሌት ኤክስ ኢኳል ቱ 2 ብናስገባ ትሩ እዚህ ጋር ፎልስ ሆነ፣ እዚህ ጋር ትሩ ሆነ። ሁለቱንም መሆን ቻለ ማለት ነው። ቦዝ የሚባለው እንደዚህ አይነት ኬዝ ከሆነ ምን ይባላል? ኖት ፕሮፖዚሽን which is known as ኦፕን ነው የሚባለው። ሶ ከ1 እስከ 3 ያሉት ምንድን ናቸው? ፕሮፖዚሽን ናቸው። ሜይ ጋድ ብለስ፣ እግዚአብሔር ይባርክ። እነዚህ ኔዘር ኖር ናቸው። ትሩ እና ፎልስ ሊባል የማይችሉ ፕሩፍ ሊደረጉ የማይችሉ ነገሮች ማለት ነው። ጊቭ ሚ ዛት ቡክ ይላል። ጊቭ ሚ ዛት ቡክ፣ ያንን መጽሐፍ ስጠኝ። ትሩ ፎልስ ይባላል? አይባልም። ዋት ኢዝ ዩር ኔም ሊባሉ አይችሉም። እነዚህ ሰው የመጀመሪያዎቹ 3ቱ ስቴትመንት ናቸው ማለት ነው። አሁን ተግባብተናል። ፕሮፖዚሽን ወይም ደግሞ ስቴትመንት ማለት ሴንቴንስ which has a truth value either true or false but not both፣ ከሁለቱ አንዱ ሊሆን የሚችል ነው ማለት ነው። ትሩዝ ቫሊዩ ያለ የምንጠራው ደግሞ ምንድነው? የፕሮፖዚሽኖች ትሩዝ ቫሊዩ ትሩ ከሆነ በቲ ይወከላል በካፒታል፣ ፎልስ ከሆነ በካፒታል ኤፍ ይወከላል። ለምልክቶች ቫልዩ ስጡ። የግቢ አስተማሪዎች ስፔሻሊ ማትስ ሲሆኑ ለሳይኖች ሳይቀር ቦታ ይሰጣሉ። ካፒታል ስሞል ለሚሉ ሳይቀር ይጠነቀቃሉ። ቱ ኢዝ አን ኢቭን ነምበር፣ ይሄ ቅድሙን ኤክስፕላኔሽን እየሰጠ ነው። እሺ ሌላኛው ደግሞ አሁን ያየነው ምንድነው? ፕሪፖዚሽን ምንድነው? ኦፕን ፕሪፖዚሽን ምንድነው? ኔዘር ኖር ምንድነው? ስለ ኦፕን ትንሽ ልበላችሁ መሰለኝ።
ኦፕን እያልን የምንጠራው ብላንክ ኢዝ ካፒታል ኦፍ ኢትዮጵያ። የኢትዮጵያ ካፒታል ነች አለን። ማን መሆን መቻል አለበት? ይሄ አስመራ ብናስገባ ፎልስ ይሆናል። አዲስ አበባ ወድል ደግሞ ትሩ ይሆናል። ዩሲ ቦዝ ሆነ። እንደዚህ አይነት ኬዝ ሁለትና ከዛ በላይ አማራጭ ያለው ኬዝ ከሆነ ቦዝ መሆን የሚችል ከሆነ ይሄን ምን ይባላል? ኦፕን ይባላል። በአንጻሩስ አስመራ ኢዝ ካፒታል ኦፍ ኢትዮጵያ ብንልስ ይሄ ፎልስ ወይም ትሩ መባል ስለሚችል ፕሮፖዚሽን ነው። በአንዴ አይገባቸውም። ያው ከታች ክላስ 11ኛ ክፍል ስለሌለ እኮ ነው የምንወዛገበው እንጂ እዛ ጋር ቢኖር ኖሮ ተግባብተንበት ነበር የምናልፈው። እሺ ወደ ሎጂካል ኮኔክቲቭ ደግሞ እንግባ። ሎጂካል ኮኔክቲቭ ደግሞ አሁን የጠቀስናቸው ሂሳባዊ ረፍተ ነገሮች አሉ አይደለ? እነሱን የሚያገናኙልን ናቸው። እነሱን የማገናኘት ስራ ነው የሚሰሩት። የመጀመሪያው ኮንጃክሽን ይባላል ወይም ኤንድ ነው። ኤንድ ተብሎ ይጠራል። ምልክቱ ይሄ ነው። ይሄ ኤንድ ምልክት ይሄ ነው። ሁለት ፕሮፖዚሽኖች በኤንድ ከተያያዙ ኮንጃክሽን ተብሎ ይጠራል። ይሄ ፕሮፖዚሽን ሎጂካል ኮንጃክሽን ኦፍ ቱ ፕሮፖዚሽን ፒ ኤንድ ኪው ዊዝ ሪትን በዚህ መልኩ ይጻፋሉ። ፒ ኤንድ ኪው ተብሎ ይነበባል። ወይም ደግሞ ፒ ኮንጃክሽን ዊዝ ኪው ይባላል። ፒ ኮንጃክሽን ኪው፣ ፒ ኤንድ ኪው ተብሎ ይነበባል። እንዲሁም ደግሞ ሌላ ስሙ ዘ ኮምፖናንትስ ኦፍ ኮንጃክሽን እነዚህ ፒ እና ኪው ምንድናቸው? የኮንጃክሽኑ ኮምፖናንት ናቸው፣ መዋቅር ናቸው። በኤንድ ጊዜ ሁለት ትሩዝ ቫሊዎች ትሩ ሪዛልት አላቸው። ሌሎች ግን ከሁለት ትሩ ውጭ ሌሎቹ ፎልስ ናቸው። ትሩና ፎልስ ፎልስ ነው። ፎልስና ትሩ ፎልስ ነው። ፎልስና ፎልስ ፎልስ ነው። ለምሳሌ ስሪ ኢዝ አን ኦድ ነምበር ይላል። በቅድሚያ ኦኬ ሶስት ተሰጡን አይደለ? ፒ አለ እዚህ ጋር፣ ኪው አለ፣ አር አለ። ፒ ምን ይላል? ስሪ ኢዝ ኦድ ነምበር፣ ትክክል ትሩ። 27 ፕራይም ነምበር ነው፣ ፎልስ። ኮምፖዚት ነምበር ነው 27። አዲስ አበባ የዘ ካፒታል ሲቲ ኦፍ ኢትዮጵያ፣ ትሩ። ሶስቱም ፕሮፖዚሽን ናቸው። አሁን ትሩዝ ቫሊዩን ካወጣን በኋላ ፒ ኤንድ ኪውን ስሩ ተባለን። እዚህ ጋር ፒ ኤንድ ኪው እና ፒ ኤንድ ኪውን ስራ። እስኪ ፒ ኤንድ ኪው እንዴት ነው የሚሰራ? የፒ ቫሊዩ ትሩ ነው፣ የኪው ቫሊዩ ፎልስ ነው። ትሩ ኤንድ ፎልስ። ትሩ ኤንድ ፎልስ ቫሊዩ ምንድን ነው? የትሩ እና የፎልስ ቫሊዩ ፎልስ ነው። መልሳችን ፎልስ ይሆናል ማለት ነው። ከዛ ደግሞ ፒ ኤንድ አርን ስሩ ይላል። ፒ ማለት ትሩ ነው፣ አር ማለት ትሩ ነው። የትሩ እና የትሩ ደግሞ ትሩ ነው። ይህን ቴብል ያዙት። እሺ ይህን ቴብል ያዙት። ሁለተኛው ዲስጀንክሽን ይባላል። ዲስጀንክሽን የሚባለው ደግሞ ዌን ቱ ፕሮፖዚሽን አር ጆይንድ ዊዝ ዘ ኮኔክቲቭ ኦር፣ ሁለት ፕሮፖዚሽኖች በኦር በተባለው ሲያያዙ፣ የኦር ምልክት በማትማቲክስ ጊዜ እንደዚህ ነው። የኤንድ ምልክት ይሄ ነው፣ የኦር ምልክት ይሄ ነው። ከተያያዙ ሲነበብ ዲስጀንክሽን ይባላል። ዲስጀንክሽን ይባላል። ትሩዝ ቫሊዩ ደግሞ ይሄ ነው። ትሩና ትሩ ትሩ ነው። ፎልስና ፎልስ ፎልስ ነው። ትሩና ፎልስ ትሩ ነው። ፎልስና ትሩ ትሩ ነው። ቅድም በኤንድ ጊዜ ትሩ የሚገኝበት አንድ አማራጭ ብቻ ነው ያለው፣ እሱም ሁለቱም ፒና ኪው ትሩ ከሆኑ ብቻ ነው። በኦር ጊዜ ደግሞ ፎልስ የሚገኝበት አንድ አማራጭ ብቻ ነው፣ እሱም ሁለቱም ፒና ኪው ፎልስ ከሆኑ ብቻ ነው። ፎልስ ከሆኑ ብቻ ነው። ኤግዛምፕል አለ። አሁንም የቅድሙ ኤግዛምፕል አለ። ፒኦር ኪው ስሩ ተባለ። ፒኦር ኪው ማለት እዚህ ጋር ትሩ አለ፣ ኦር ኪው ፎልስ ነው። ያው ፎልስ ከሆነ ትሩ ይመጣ። አንድ ኬዝ ብቻ ነው ያለች፣ ሁለቱም ፎልስ መሆን መቻል አለባቸው ፎልስ እንዲመጣ። ፒ እና ኤስን ተባልን፣ ሁለቱም ፎልስ ናቸው። እንዳጋጣሚ ፎልስ ኦር ፎልስ ፎልስ ይመጣል። በዚህ መልኩ ይሰራል ማለት ነው። በዚህ መልኩ ይሰራል። ሌላኛው ደግሞ ኢምፕሊኬሽን ይባላል። ይሄ ኢምፕሊኬሽን የምንለው ደግሞ ዌን ቱ ፕሮፖዚሽን አር ጆይንድ ዊዝ ዘ ኮኔክቲቭ ኢምፕላይስ፣ ሲነበብ ኢምፕላይስ ይባላል። ሁለት ፕሮፖዚሽኖች በኢምፕላይስ ምልክት ሲገናኙ ሎጂካል ኢምፕሊኬሽን ይባላል። የሚወከለውን በዚህ ምልክት ነው። ሎጂካል ኢምፕሊኬሽን አጻጻፉ ፒ ኢምፕላይስ ኪው ተብሎ ይነበባል። ፒ ኢምፕላይስ ኪው ተብሎ ይነበባል ማለት ነው። ፒ ኢምፕላይስ ኪው ተብሎ ይነበባል። ትሩዝ ቫሊዩ ይሄን ይመስላል። እዚህ ጋር ፎልስ የሚመጣበት ኬዝ አንድ ብቻ ነው። በዚህ ጊዜ እሱ መጀመሪያ ትሩ ሆኖ ከዛ ምን ከሆነ ብቻ ነው? ፎልስ ከሆነ ብቻ ነው ሪዛልታችን ምን የሚሆነው? ፎልስ የሚሆነው። በሌላው ጊዜ ትሩ ነው።
ምን መሰላችሁ ይሄ ኢፍ ኤንድ ነው። ኢፍ ኤንድ ይባላል። ይኸውላችሁ ለምሳሌ ኢፍ 3 is an odd number if 3 is an odd number 27 ዜን 27 is if ዜን ነው የሚባለው። ኢፍ ዜን ወይም ኢምፕሊኬሽን ይባላል። ኢምፕሊኬሽን ምልክቱ ይችላል ይሄው ማለት ነው። ፒ ኢምፕላይስ ኪው ወይም ደግሞ ኢፍ ፒ ዜን ኪው ተብሎ ይነበባል። ኢፍ ፒ ዜን ኪው ተብሎ ይነበባል። ኤግዛምፕል እንመልከት። ኢፍ 3 is odd number 27 ዜን 27 is prime number ምንድነው ያለን ያለው? 3 ኦድ ነምበር ከሆነ 27 ፕራይም ነምበር ነው። መጀመሪያ እውነት ተጠቀሰና ከዛ ውሸት ተጠቀሰ። ይሄ አይሆንም፣ ፎልስ ይሆናል ማለት ነው። ይቺ ኬዝ ፎልስ ትሆናለች። ሌላው ኬዝ ግን በሙሉ ትሩ ነው የሚሆነው። ለምሳሌ ሌላ ኤግዛምፕል ፒ ኢምፕላይስ አር ሁለቱም ትሩ ከሆኑ ትሩ ኢምፕላይስ ትሩ መልሳችንም ትሩ ይሆናል። ቴብል ነው የምትይዙ። ቴብሉን ከያዛችሁ በቀላሉ ታስታውሱታላችሁ። ሲነበብ ምን ተብሎ ይነበባል? በደንብ ይሄን ነገር መያዝ መቻል አለባችሁ። ሎጂክ ለሚባለው ትምህርትም ያግዛቸዋል። ኤፍ ፒ ዘን ኪው ይባላል። ኪው ኤፍ ፒ ይኸውላችሁ። ይሄ ሲነበብ እነዚህን ሁሉ ትጠቀማላችሁ። ፈተና ላይ ይወጣል፣ ስፔሻሊ ሚድ ላይ ያወጣሉ። እኛ ማትስ አስተማሪ ያወጣ ነበር እነዚህ ኢኩዌሽኖችን። ኤፍ ፒ ዘን ኪው ኤፍ ፒ ዩሲ። አሁን ምንድነው መሰላቸው አላማው? ኪው ሊሆን የሚችለው መጀመሪያ ማን ከሆነ ብቻ ነው፣ ፒ ከሆነ ብቻ ነው። ሶ ኪው ኢፍ ፒ ተብሎ ይነበባል። ፒ ኢምፕላይስ ኪው ይባላል። ፒ ኦንሊ ኢፍ ኪው ፒ ሰፊሸንት ፎር ኪው። ፒ ለኪው ሰፊሸንት ነው። ኪው ደግሞ ለፒ ምንድን ነው? ነሰሰሪ ነው። ይሄ ሎጂክ ላይ አለ። ሎጂክ ቻፕተር 2 ላይ አለ። ሎጂክ ቻፕተር 2 ላይ ታገኙታላችሁ ይሄን ትምህርት። ፒ ኢምፕላይስ ኪው ኢዝ ነሰሰሪ ፎር ፒ። ኪው ደግሞ ፒ ደግሞ ለኪው ሰፊሸንት ነው። እነዚህ ሁሉ ሲነበብ የሚገለጽባቸው መንገዶች ናቸው። ሌላኛው በኢምፕሊኬሽን ነው። የመጨረሻው በኢምፕሊኬሽን ይባላል። በኢምፕሊኬሽን የሚባለው ደግሞ ምንድን ነው? ሎጂካል ኢኩቫለንስ ይባላል። ምልክቱ ይሄ ነው እና ኢምፕሊኬሽን ሳይሆን ባይ ኢምፕሊኬሽን ነው የሚባለው፣ ሁለቱንም የያዘ ስለሆነ። በዚህ ጊዜ ትሩዝ ቫልዩ ይሄን ይመስላል። ትሩ ከትሩ ጋር ከሆነ ብቻ ትሩ ይመጣል። ፎልስ ከፎልስ ጋር ብቻ ትሩ ይመጣል። ከዛ ውጭ የተለያየ ትሩዝ ቫልዩ ካላቸው ፎልስ ነው የሚሆኑ። በዚህ ጊዜ እነዚህ የሚሸመደዱ ናቸው። ሲነበብ ምን ይባላል የሚለውን ልንገራቸው። የዚህን ደግሞ ከቅድሙ ጋር እንዳይምታታባቸው። ፒ ባይ ኢምፕላይስ ኪው ይባላል። ፒ ኢፍ ቅድም ኢፍ ፒ ዜን ኪው ነበር አይደል? ቅድም። አሁን ደግሞ ፒ ኢፍ ኤንድ ኦንሊ ኢፍ ነው የሚባለው። ኢፍ ኤንድ ኦንሊ ኢፍ። አንዱ ለአንዱ ሰፊሸንት ከሆነ ያንኛው ለዚህኛው ነሰሰሪ ነው። አንዱ ለአንዱ ነሰሰሪ ከሆነ ያንኛው ለዚህኛው ሰፊሸንት ነው። የተያያዙ ናቸው፣ አይለያዩ። ፒ ኢምፕላይስ ኪው ካልን ኤንድ ብለን ማያያዝ መቻል አለብን። ኪው ኢምፕላይስ ፒ ማለት መቻል አለብን። ኪው ዊዝ ነሰሰሪ ኤንድ። አያችሁ ቅድም ኪው ዊዝ ነሰሰሪ ነበር ያልነው አይደለ? አሁን ደግሞ ሰፊሸንት ፎር ኪው። ፒ ለኪው ምኑ ነው? ነሰሰሪውም ነው ሰፊሸንቱም ጭምር ነው። ቅድም ነሰሰሪ ብቻ ነበር። አሁንስ ኪውስ ነሰሰሪም ነው ሰፊሸንትም ነው ለፒ፣ ወይም ደግሞ ኢኮቫለንት ናቸው ተብሎ ይነበባል። የሚጨረሻው ኔጌሽን ነው። ኔጌሽን ማለት ደግሞ ኔጋቲቭ ማድረግ ነው። ቀድሞ የነበረው ትሩዝ ቫልዩ ኔጋቲቭ ስናደርገው ፎልስ ይሆናል። ቀድሞ ፎልስ የነበረው ኔጌሽን ስናደርግበት ትሩ ይሆናል። ይሄን ነው ያለን ያለው። ኤክሰርሳይሶች አሉ፣ እነሱ እንስራና የዛሬው ክላሳችን እንጨርሳለን። which of the following sentence are proposition? ከሚከተሉት መካከል ፕሮፖዚሽን የሆኑት የትኞቹ ናቸው? ትሩዝ ቫልዩአቸውንም ተናገሩ ይላል። 123 is prime number ይላል። 123 ፕራይም ነምበር ነው የሚለውን እንዴት ነው ቼክ ማድረግ የምንችለው? 123 ለ3 ያለ ቀሪ ይካፈላል። እንዴት ነው የሚካፈለው? 1 + 2 + 3 6
6 ሲካፈል ለ3 3 ይካፈላል። 123 ፕራይም ነምበር አይደለም። ኤኒዌይስ ፕሮፖዚሽን ነው። ትሩዝ ቫልዩ ፎልስ ነው። ምንድነው? ፕሮፖዚሽን ነው። ትሩ ኦር ፎልስ ሊባል ስለሚችል ማለት ነው። ዜሮ ኢቭን ነምበር ትሩ ኦር ፎልስ ይባላል። ፕሮፖዚሽን ነው ይሄኛው። ኤክስ ስኩዌር ማይነስ 4 ኢኳል ቱ 0 ይሄኛው ኖት ፕሮፖዚሽን። ፕሮፖዚሽን መባል አይችልም። ቢኮዝ ኤክስ ስኩዌር ማይነስ 4 ትሩዝ ቫልዩ ሰሩት ኤክስ ኢኳል ቱ ፕላስ ኦር ማይነስ 2 አይደለም የሆነው መልሱ። አሁን ሁለትና ማይነስ 2 ሲገባ ትሩ ይሆናል። ከሁለትና ከማይነስ 2 ውጭ ደግሞ ስናስገባ ፎልስ ይሆናል። ትሩም ፎልስ መሆን የሚችል ምን ይባላል? ኤንድ ነው። ያው ኤንድ ነው ኦር አይደለም። ኤንድ ስለሆነ ፕሮፖዚሽን ለመባል አይችልም። ኦፕን ይባላል። ኦፕን ፕሮፖዚሽን ይባላል። አሁንም ተመልከቱ 5x ፕላስ 2 በ3 ሲባዛ ይላል። ትእዛዝ ነው ይሄ ትእዛዝ ነው። ኢምፓራቲቭ ነው። ኖት ዲክላሬቲቭ ሴንቴንስ አይደለም። ይሄ አይሆንም። እዚህ ጋር አይሆንም። ዋት አን ኢምፖሲብል ኩዌሽን። ይሄም ዲክላሬቲቭ አይ ሚን ኢምፓራቲቭ ምንድነው? ኤክስክላሜሽን ነው አይደለም። ይሄ it is not declarative sentence or statement. state the negation of each of the following. የሚከተሉትን ምን ፈልጉ? ኔጌሽን ፈልጉ። which means root 2 is rational number ካለ የዚህ ኔጋቲቭ ምን ይሆናል ማለት ነው? root 2 is not rational number ወይም ደግሞ root 2 is irrational number ብለን እንመልሳለን። 0 is not negative integer ከተባለ 0 ኔጋቲቭ ኢንቲጀር አይደለም ከተባለ ኔጋቲቭ ኖቱን ያጠፋውና 0 is ኔጋቲቭ ኢንቲጀር። 111 is ፕራይም ነምበር። የዚህ ኔጌሽን ምንድነው? 111 is not prime number or 111 ፕራይም ነምበር ካልሆነ 111 is ኮምፖዚት ነምበር እያለ ነው ማለት ነው። ግን 111 is not prime number ብላችሁ ብታስቀምጡ የተሻለ ይሆናል። እሺ ኩዌሽን ነምበር 3 ሁለት ስቴትመንት ተቀመጠልን ወይም ፕሮፖዚሽን ተቀመጠልን። ዜን ስቴት ኢች ኦፍ ዘ ፎሎዊንግ ኢን ወርድ ኤንድ ዲተርማይን ዘ ትሩዝ ቫልዩ ፎር ኢች። እነዚህ ትሩዝ ቫልዩዋቸውን ፈልጉ ነው የሚለን። የሁሉንም ባንሞክርም የተወሰኑትን እንሞክራለን። መጀመሪያ 15 ኦር ነምበር ነው አይደለ? በጣም ትክክል። 21 ፕራይም ነምበር አይደለም። 21 ለ7 ለ3 ይካፈላል። ፎልስ ትሩ እና ፎልስ አገኘ። ፒ ኦር ኪው ትሩ ከፎልስ ጋር በኦር ጊዜ ትሩ በኤንድ ጊዜ ፎልስ። አሁን እነዚህ ሁሉ በሙሉ ህግ አላቸው። ከታች ስንደርስ የምንማራቸው ህጎች አሏቸው። እነሱን ስንደርስባቸው እናያቸዋለን። አሁን ላይ ግን እንዲሁ እንሰራለን። የፒ ኔጌሽን እንፈልጋለን። which means የትሩ ኔጌሽን ፎልስ ማለት ነው። ፎልስ ኦር ኪው ሲሆን ፎልስ ፎልስ ነው። ፒ ኤንድ ኪው ፒ ማለት ትሩ ነው። ፒ ኤንድ ኔጌሽን ኦፍ ኪው ትሩ መጣ። ፒ ኢምፕላይስ ኪው ሚንስ ትሩ ኢምፕላይስ ፎልስ። ይሄ በዚህ ከዚህ ብቻ ምን ይፈጠራል? ፎልስ ይፈጠራል ብለናል ቅድም። ኪው ኢምፕላይስ ፒ ሲናዟዝረው ፎልስ ኢምፕላይስ ትሩ። በዚህ ጊዜ ምንድነው? ትሩ ነው። ኔጌሽን ኦፍ ፒ አለን። አሁን ይህ ህግ አለው። በቀላሉ መስራት የምችሉበት ህግ አለ። እነዚህ እንትኖች ናቸው፣ እናያቸዋለን አሏቸው። ከታች ስንደርስ የምንሰራባቸው አሉ። አሁን ግን እንዲሁ ነው የምታዩቸው። ኔጌሽን ኦፍ ፒ ሚንስ ትሩ የነበረው ፎልስ ሆነ ማለት ነው። ኢምፕላይስ ኔጌሽን ኦፍ ኪው ይለናል። ኔጌሽን ኦፍ ኪው ፎልስ የነበረው ትሩ ዜን ኢምፕላይሱን ስሩ ከቅድሙ ጋር ተመሳሳይ ሆኑ። አሁን ምን አወቃችሁ ማለት ነው? ከዚህ ኪው ኢምፕላይስ ፒ መልሱ ከማን ጋር ተመሳሳይ ነው? ኤግዛክትሊ ሲሚላር ዊዝ ከኔጌሽን ፒ ኢምፕላይስ ኔጌሽን ኪው ጋር። ይሄን አንድ ያዙ። እችን አንድን ጨምር። ኔጌሽን ኦፍ ኪው ማለት ማነች? የፎልስ ኔጌሽን ትሩ ነው። ትሩ ኢምፕላይስ የፒ ኔጌሽን ማን ነው? ፎልስ አይደለ? ትሩ ኢምፕላይስ ፎልስ ትሩ። በጥንቃቄ ቼክ እናድርገው። ኔጌሽን ኦፍ ኪው ነው የሚቀድም። መጀመሪያ ትሩ ዜን ኢምፕላይስ ፎልስ። ትሩ ኢምፕላይስ ፎልስ ከሆነ ፎልስ ነው።
አሁን ደግሞ ምን የሚል ነገር አወቅም ማለት ነው። የጂ እና የኤ ቫሊዩ ተመሳሳይ ነው። የኤ ቫሊዩ ከማን ጋር እኩል ሆነ? ከጂ ጋር which means p implies q exactly ሶስት ሰረዝ ታደርጋላችሁ እኩል ነው ለማለት። ከዚህኛው ይልቅ ሶስት ሰረዝ ነው አሪፍ። ሶስት ሰረዝ እኩል ነው ለማለት ሶስት ሰረዝ ተጠቀሙ። ከማን ጋር እኩል ነው ይሄ? ከኔጌሽን q implies ኔጌሽን ፒ ጋር። ከታች እናያቸዋለን። ኢንቨርስ አለ፣ ብዙ ነገሮች አሉ። እነሱን ቴረሞች አሉ። እነሱን ፕሩፍ ካደረግን በኋላ እናያቸዋለን። ግን ለጊዜው ይችን ያዙ። ከፓርቲቱ በኋላ ደግሞ እንደርስባቸዋለን ቀሪዎቹ ማለት ነው። ለጊዜው ይችን ያዙ። ፒ ኢምፕላይስ ኪው ከማን ጋር እኩል ነው? ፒ ኢምፕላይስ ኪው ይኸውላችሁ፣ ፒ ኢምፕላይስ ኪው ከማን ጋር እኩል ነው? ከኔጌሽን ኦፍ ኪው ኢምፕላይዝ ኔጌሽን ፒ። አሁን ፒ ኢምፕላይዝ እንዳትሸወዱ፣ ፒ ኢምፕላይዝ ኪው ኢኮቫለንስ ዊዝ ኪው ኢምፕላይዝ ፒ ብትባሉ አይደለም፣ እንደዛ አይደለም። ይሄ እኩል አይሆንም። እኩል እንዲሆን ከፈለግ ምን ማድረግ መቻል አለብን? እዚች ጋር ኔጌሽን ከሁለቱም ላይ ኔጌሽን ማድረግ መቻል አለብን። ከሁለቱም ላይ ኔጌሽን ካደረግን በትክክል እኩል ይመጣሉ። በትክክል እኩል ይመጣሉ። በዚህ ጋም በተመሳሳይ እዚህ ጋም ኔጌሽን እዚህ ጋም ኔጌሽን እናዟዙርና ከዛ ደግሞ ኔጌሽን ማድረግ ማለት ነው። ይሄን ትይዛላችሁ። ሌላኛው እዚህ ጋር እናንተ ጨርሱት እስኪ። ትሩ እና ትሩ አለ። ኔጌሽን ኦፍ ኪውን ፈልጓለን። ፎልስ ትሩ ፎልስ ትሩ። ፒ ትሩ ኢምፕላይዝ ኔጌሽን ኦፍ ኪው ነው የተባለው ፎልስ። ዜን ትሩ ኤንድ ትሩ ፎልስ ሶሪ ፎልስ ኤንድ ፎልስ ፎልስ ኤንድ ትሩ። ዋት ዱ ዩ ቲንክ አባውት ዚስ? ትሩ ኤንድ ትሩ መልሱ ምንድን ነው? ትሩ እዚህ ጋም ትሩ ፎልስ እና ፎልስ 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 ኤንድ ትሩ ፎልስ። ሰው መልሳችን ትሩ ትሩ ፎልስ ፎልስ። በቃ ይሄ ነው ለዛሬ የነበረን ክላስ። ይህንን ይመስላል። ለመከለስ ያክል ዛሬ የተማርነው በቅድሚያ ፕሮፖዚሽን ምንድን ነው ለመባል መስፈርቱ ምንድን ነው አለን። ያ ስቴትመንት ምን መባል አለበት? ትሩ ኦር ፎልስ መባል አለበት። ቦዝ ግን መሆን አይችልም አለን። ኦፕን ምን እንደው ተመለከትን። ኔዘር ኖር የሚባለውን ተመልክተናል። ከዛ ውጭ ደግሞ ሎጂካል ኮኔክቲቮች 5ቱ ሎጂካል ኮኔክቲቮችን ተመልክተናል። በቀጣይ ደግሞ በሌላ ክላስ ከምንገናኝ ሰላማችሁ ይብዛ። ቻው